በክፍል 1 ቪዲዮአችን እኛ የምንኖርበት ዓለም እንዴት በአንድ ማዕከላዊ የገንዘብ ስርዓት እንደሚዘወር ተመልክተናል። ዛሬ ግን ታሪኩን ከስሩ እንጀምረዋለን። ይህ ሁሉ ቁጥር ከየት መጣ? ማን ነበር የዓለምን መንግስታት በዕዳ ሰንሰለት ማሰር የጀመረው? ይህ ታሪክ የሚጀምረው በ18ኛው ክፍለ ዘመን በጀርመን ፍራንክፈርት ከተማ ውስጥ ባለች አንዲት ጠባብና ጨለማ መንደር ውስጥ ነው። ይህ የአንድ ቤተሰብ ታሪክ ብቻ አይደለም። ይህ ዛሬ የምንኖርባትን ዓለም የፈጠረው እውነተኛው የትሪሊየነሮች ታሪክ ነው። ወደዚህ ጥልቅና ሚስጥራዊ የታሪክ ጉድጓድ ከመግባታችን በፊት ይህንን ቻናል ሰብስክራይብ በማድረግ ቤተሰብ ይሁኑ። አዳዲስና ያልተሰሙ የዓለም ሚስጥሮች ሁልጊዜ እንዲደርሱ የደውል ምልክቷን መጫንዎን አይርሱ። ይህ ሚስጥራዊ ዓለም ነው። እውነታውን ለመጋፈጥ ዝግጁ ኖት? በ1744 ዓመተ ምህረት ማየር አምሼል የተባለ ልጅ በጀርመን ፍራንክፈርት ተወለደ። ያደገው ጁደንጋሴ በተባለች እጅግ የተጨናነቀችና በተከለለች መንደር ውስጥ ነበር። አባቱ የድሮ ሳንቲሞችንና ሐር ይነግድ የነበረ ሲሆን ቤታቸው በር ላይ ቀይ ጋሻ የሚል ምልክት ተሰቅሎ ነበር። በጀርመንኛ ቋንቋ ቀይ ጋሻ ማለት ሮትሺልድ ማለት ነው። አዎ፣ የዓለምን የገንዘብ ስርዓት ለዘላለሙ የቀየረው የሮትሺልድ ቤተሰብ ስያሜውን ያገኘው ከዚች ትንሽዬ የበር ላይ ምልክት ነው። ማየር አምሼል ሮትሺልድ ገና በልጅነቱ የገንዘብን ትክክለኛ ሚስጥር ተረዳ። ገንዘብን ማከማቸት ሳይሆን ገንዘብን ማዘዋወርና በወለድ ማበደር እውነተኛውን ስልጣን እንደሚያመጣ አወቀ። በወቅቱ ለነበሩት የጀርመን መሳፍንትና የጦር አዛዦች የድሮ ሳንቲሞችን በመሸጥ ወደ ቤተ መንግስት ተጠጋ። ከዛም የንጉሶቹን ሀብት ማስተዳደር ጀመረ። ነገር ግን የማየር ትልቁ ሊቅነት የሚመጣው ከዚህ በኋላ ነው። ማየር አምሼል 5 ወንድ ልጆች ነበሩት። ዓለምን ለመቆጣጠር አንድ ከተማ በቂ እንዳልሆነ አውቋል። ስለዚህ ታላቅና ሚስጥራዊ እቅድ ነደፈ። 5ቱን ልጆቹን ወደ 5 የአውሮፓ ታላላቅ የንግድ ማዕከላት ላካቸው። አንዱን በዚያው በፍራንክፈርት አስቀረው። ሁለተኛውን ወደ ለንደን፣ ሶስተኛውን ወደ ፓሪስ፣ አራተኛውን ወደ ቪየና ኦስትሪያ እና 5ኛውን ወደ ኔፕልስ ጣሊያን ላካቸው። ኢንተርኔት፣ ስልክ ወይም ፈጣን ፖስታ በሌለበት በዚያ ዘመን እነዚህ 5 ወንድማማቾች በራሳቸው የፈረሰኛ መልእክት አማካኝነት ከማንም መንግስት የፈጠነ የመረጃ ልውውጥ ማድረግ ጀመሩ። የቤተሰቡ አርማ 5 ቀስቶች በአንድ እጅ የተያዙ የሚል ሲሆን ይህ የሚያሳየው 5ቱ ወንድማማቾች በአንድነት ሲቆሙ ማንም ሊሰብራቸው እንደማይችል ነው። እናም በትክክል እንደታሰበው ይህ በ5 ሀገራት የተዘረጋው የሮትሺልድ የባንክ መረብ የዓለም የመጀመሪያው ዓለም አቀፍ የገንዘብ ማስተላለፊያና የጥላ መንግስት ሆኖ ተቋቋመ። ዓመቱ 1815 ነው። አውሮፓ በጦርነት እየታመሰች ነው። በአንድ በኩል ፈረንሳዩ አዛዥ ናፖሊዮን ቦናፓርቴ፣ በሌላ በኩል ደግሞ የእንግሊዙ ዱክ ኦፍ ዌሊንግተን ጦራቸውን ይዘው ዋተርሉ በተባለችው ታሪካዊ ቦታ ላይ ለሞትና ለሽረት ተፋጠዋል። የዚህ ጦርነት አሸናፊ የአውሮፓን ብቻ ሳይሆን የዓለምን የወደፊት ዕጣ ፈንታ ይወስናል። ነገር ግን ከጦር ሜዳው ርቆ በለንደን ከተማ የአክሱም ገበያ ውስጥ ሌላ ጦርነት እየተካሄደ ነበር፣ የገንዘቡ ጦርነት። ይህንን ጦርነት የሚመራው ደግሞ ወደ እንግሊዝ የተላከው 3ኛው የሮትሺልድ ልጅ ናታን ማየር ሮትሺልድ ነበር። በወቅቱ የእንግሊዝ ሆነ የፈረንሳይ መንግስታት ለዚህ ጦርነት የሚያስፈልጋቸውን ገንዘብ የተበደሩት ከሮትሺልድ ቤተሰብ ነበር። ጦርነቱን ማን አሸነፈ? ማን ለሮትሺልድ ቤተሰብ ለውጥ አልነበረውም። ብድሩን በወለድ መመለሱ አይቀርም። ነገር ግን ናታን ሮትሺልድ ከዚህ የላቀ እቅድ ነበረው። ከጦር ሜዳው የሚወጣውን መረጃ በፍጥነት ለማግኘት ናታን ሮትሺልድ የራሱን የግል ሰላዮችና ፈጣን ፈረሰኞች አዘጋጅቶ ነበር። በሰኔ 1815
የእንግሊዙ ጦር የናፖሊዮንን ጦር አሸነፈ። ይህ ዜና ለእንግሊዝ መንግስት ከመድረሱ አንድ ሙሉ ቀን አስቀድሞ የናታን መልእክተኛ በፈረስ እና በጀልባ አቋርጦ ለንደን ገብቶ ለናታን በድብቅ ነገረው። ናታን ሮትሺልድ እንግሊዝ ጦርነቱን እንዳሸነፈች ከማንም በፊት አወቀ። አሁን ትልቁ ማታለያ ይጀምራል። ናታን ይህንን መረጃ ይዞ ምን አደረገ? መረጃውን ለመንግስት ሰጠ ወይስ የአሸናፊውን ሀገር አክሲዮኖች በብዛት ገዛ? ሁለቱንም አላደረገም። በማግስቱ ጠዋት ናታን ወደ ለንደን አክሲዮን ገበያ ገባ። ሁሉም ነጋዴዎች የሱን ፊት ነበር የሚያዩት፣ ምክንያቱም የሱ መረጃ መረብ ከመንግስት እንደሚፈጥን ሁሉም ያውቃል። ናታን በተለመደው ቦታ በምሰሶ ስር ቆሞ ለሰራተኞቹ አንድ አስደንጋጭ ትዕዛዝ ሰጠ። ሽጡ። ናታን በእጁ ያሉትን የእንግሊዝ መንግስት አክሲዮኖች በሙሉ መሸጥ ጀመረ። ይህን ያዩት የለንደን ነጋዴዎች ደነገጡ። ሮትሺልድ እየሸጠ ነው፣ እንግሊዝ ጦርነቱን ተሸንፋለች ማለት ነው፣ ናፖሊዮን አሸንፏል የሚል ድንጋጤ ገበያውን አጥለቀለቀው። ሁሉም ሰው አክሲዮኑን በነፃ በሚባል ዋጋ እየወረወረ መሸጥ ጀመረ። የለንደን ገበያ በደቂቃዎች ውስጥ ፈራረሰ። የእንግሊዝ መንግስት የገንዘብ ሰነዶች ዋጋ ወደ ዜሮ ወረደ። ገበያው ሙሉ በሙሉ ገደል ውስጥ ሲገባ ናታን ሮትሺልድ ለሰራተኞች በድብቅ ሌላ ትዕዛዝ አስተላለፈ። አሁን ገበያው ላይ ያለውን አክሲዮን በሙሉ ግዙት። ማንም ሳያውቅ የናታን ሰራተኞች በስመጥር ግለሰቦች አማካኝነት የእንግሊዝ መንግስት አክሲዮኖችን በሙሉ ሳንቲም በማይሞላ ዋጋ ጠራርገው ገዟቸው። በሚቀጥለው ቀን የጦርነቱ መሸነፍ ሳይሆን የእንግሊዝ ማሸነፍ ዜና በመንግስት መልእክተኞች በይፋ ለህዝብ ተነገረ። የገበያው ዋጋ በአንዴ ወደ ሰማይ ተኮሰ። ነገር ግን በዚህ በጣም ረፍዶ ነበር። በእነዚያ ጥቂት ሰዓታት ውስጥ ናታን ሮትሺልድ የእንግሊዝን የኢኮኖሚ ስርዓት በሙሉ በብቸኝነት ተቆጣጥሮት ነበር። በአንድ ቀን ውስጥ ሀብቱን በ20 እጥፍ አሳደገ። የእንግሊዝ መንግስትም የብሪታንያ ኢምፓየርም ጦርነቱን ቢያሸንፍም ሀገራቸው ግን ለሮትሺልድ ቤተሰብ አስረክበው ነበር። ይህ የዋትራሉ ጦርነት በዓለም ላይ ካሉት ትልልቅ ማታለያዎች አንዱ ነው። እኛ የጦርነቱን ታሪክ ስንማር የናፖሊዮንን መሸነፍ ብቻ እናወራለን። ነገር ግን እውነተኛው አሸናፊ ማን እንደነበር፣ የዓለም የገንዘብ ማትሪክስ እንዴት እንደተቆለፈ መቼም አይነገረንም። በ19ኛው ክፍለ ዘመን መገባደጃ ላይ የሮትሺልድ ቤተሰብና የተባባሪዎቻቸው የባንክ መረብ አውሮፓን ሙሉ በሙሉ በዕዳ ሰንሰለት አስረዋታል። ነገር ግን ትልቁ ኢላማቸው ገና አልተመታም ነበር። ያቺ ሀገር እጅግ በፍጥነት እያደገች የነበረችው አዲሲቷ አሜሪካ ነበረች። የአሜሪካ መስራች አባቶች የአውሮፓን የማዕከላዊ ባንክ አደጋ ጠንቅቀው ያውቁ ነበር። ለምሳሌ ፕሬዝዳንት ቶማስ ጄፈርሰን እንዲህ ብለው ነበር፣ የግል ማዕከላዊ ባንኮች መሳሪያ ከታጠቀ የጠላት ጦር ይልቅ በህዝብ ነጻነት ላይ እጅግ የከፋ አደጋ ናቸው። ስለዚህ የአሜሪካ ህገ መንግስት ገንዘብ የማተን ስልጣንን ለህዝብ ተወካዮች ብቻ ሰጥቶ ነበር። ነገር ግን ይህንን ህገ መንግስታዊ እንቅፋት ለመስበር የዓለም የገንዘብ ጌቶች አንድ እጅግ አስገራሚና ሚስጥራዊ ሴራ ጠነሰሱ። ህዳር 22 1910 ዓመተ ምህረት የኒውዮርክ ባቡር ጣቢያ 6 እጅግ ሀብታምና ተጽዕኖ ፈጣሪ ሰዎች የራሳቸውን የግል ባቡር ፋርጎ ይዘው በድብቅ ጉዞ ጀመሩ። ማንነታቸው እንዳይታወቅ የመጀመሪያ ስማቸውን ብቻ እየተጠሩ ጆርጂያ ግዛት ውስጥ ወደምትገኘውና የጥቂት ሀብታሞች መዝናኛ ወደሆነችው ጄክል ደሴት አመሩ። በዚህ ምስጢራዊ ስብሰባ ላይ የተገኙት ሰዎች እነማን ነበሩ? አንደኛ የሮክ ፌለር ቤተሰብ የፋይናንስ ወኪል የሆነው ኒልሰን አልድሪጅ፣ ሁለተኛ የጂፒ ሞርጋን ዋና ስራ አስኪያጅ፣ ሶስተኛ ከሁሉም በላይ ደግሞ የሮትሺልድ ቤተሰብ የቅርብ ወኪልና የፋይናንስ ሊቅ የሆነው አውሮፓዊው ፓል ዋርበርግ። እነዚህ 6 ሰዎች በወቅቱ የዓለምን አጠቃላይ ሀብት 1/4 ይቆጣጠሩ ነበር። በጄክል ደሴት ለ9 ቀናት ተደብቀው አንድ ረቂቅ ህግ ጻፉ። ይህ ህግ አሜሪካን ለዘላለም የዕዳ ባሪያ የሚያደርግ ህግ ነበር። ህዝቡ ማዕከላዊ ባንክ የሚለውን ስም ስለሚጠላ ተቋም የመንግስታት አካል እንዲመስል አድርገው አሳሳች ስም ሰጡት።
ዘ ፌዴራል ሪዘርቭ። እውነታው ግን ይህ ተቋም ፌዴራል አልነበረም፣ እንዲሁም ምንም አይነት ሪዘርቭ አልነበረውም። ሙሉ በሙሉ በግል ባለሀብቶች የተያዘ ኩባንያ ነበር። ይህን ህግ በፓርላማ ለማሳለፍ ትክክለኛውን ጊዜ ጠበቁ። ታህሳስ 23 1913 ዓ.ም አብዛኞቹ የኮንግረስ አባላት ለገና በዓል እረፍት ለቤተሰቦቻቸው ዘንድ በሄዱበትና ፓርላማው ባዶ በነበረበት ሰዓት ህጉ በፍጥነት ጸደቀ። ፕሬዝዳንት ውድሮ ዊልሰን ህጉን ፈረሙት። በኋላ ላይ ግን ፕሬዝዳንቱ በሰራው ስራ ተጸጽቶ ሀገሬን ሳላውቀው አጠፋዋት፣ አሁን አሜሪካ የምትተዳደረው በህዝብ ተወካዮች ሳይሆን በጥቂት አበዳሪዎች ቡድን ነው በማለት በሐዘን ተናግሮ ነበር። ከዚያች ቀን ጀምሮ ምን ተፈጠረ? እጅግ አስደንጋጭ የሆነ የሀብት ዘረፋና የሉዓላዊነት መነጠቅ ተጀመረ። የአንድ ሀገር ጠቅላይ ሚኒስተር ወይም ፕሬዝዳንት የህዝብ ተወካይ ነው ተብሎ ይታሰባል። ነገር ግን የሀገሪቱ የኢኮኖሚ መሪነት፣ ኢንተርኔት እና ትላልቅ መሰረተ ልማቶች ሙሉ በሙሉ የተመሰረቱት በማዕከላዊ ባንክ ብድር ላይ ከሆነ እውነተኛው ገዢ ማን ነው? የአሜሪካ መንግስት ገንዘብ ሲፈልግ የራሱን ገንዘብ ማተም አይችልም። ይልቁንም ከፌዴራል ሪዘርቭ ላይ በወለድ ይበደራል። መንግስት ይህንን ወለድ ለመክፈል ምን ያደርጋል? በእኔና በአንተ ላይ ግብር ይጥላል። ህዝቡ ጧት ማልዶን የሚሰራው ላቡን የሚያፈሰውና ግብር የሚከፍለው ለሀገር እድገት አይደለም፣ ከትውልድ ወደ ትውልድ ለሚተላለፈው የባንክ ወለድ መክፈያ ነው። የፖለቲካ መሪዎች ሲቀያየሩ እናያለን። የፖሊሲ ለውጥ ተደረገ ይባላል። ነገር ግን ማዕከላዊ የገንዘብ ስርዓት በፍጹም አይቀየርም። ከዋተርሉ ጦርነት አንስቶ እስከ ጄክል ደሴት ድረስ የዓለም የፋይናንስ ስልጣን በጥቂት እጆች ላይ ወድቋል። አሁን ይህ ስርዓት አድጎ ወደ ዘመናዊው ዲጂታል ዓለም ተቀላቅሏል። እነዚህ ጥቂት ቤተሰቦች ዛሬ የዓለምን ፖለቲካ፣ ጦርነቶች፣ ሚዲያዎችና አጠቃላይ የሰውን ልጅ የዕለት ተዕለት ኑሮ እንዴት እንደሚቆጣጠሩ ስናይ የነገሩ ስፋት እጅግ ይዘገንናል። ይህ የዛሬው ታሪካችን ማብቂያ ነው። የትሪሊዮነሮች ሚስጥር ገና አልተጠናቀቀም። በቀጣዩ ቪዲዮአችን ይህ ስርዓት ወደ ዛሬው ዘመን እንዴት እንደመጣና ሚዲያውን፣ የትምህርት ስርዓቱን እንዲሁም የእያንዳንዳችንን አእምሮ እንዴት በአልጎሪዝም እና በማህበራዊ ሚዲያ በኩል እንደሚቆጣጠሩ በጥልቀት እንመለከታለን። እስከዚያው ግን ይህንን ቪዲዮ ሼር በማድረግ እውነታው ለሌሎች እንዲዳረስ ያድርጉ። ሰብስክራይብ ማድረግዎን አይርሱ።